የመሐመድ አሊ የህይወት ታሪክ። መሐመድ አሊ የቀድሞ ስሙ ካሺየስ ማርሴለስ ክሌይ ጁኒየር ጥር 17 ቀን 1942 በሉዊስቪል የኬንታኪ ተወለደ። ያደገው በዘር መለያየት በነበረበት የአሜሪካ ደቡብ ክፍል ነበር። አባቱ ካሺየስ ክሌይ ሲኒየር የማስታወቂያ ሰሌዶችን በመሳል ቤተሰቡን ያስተዳድር ነበር። እናቱ ኦዲሳ ግሬዲ ክሌይ ደግሞ በቤት ስራ ትሰራ ነበር። ክሌይ የ12 ዓመት ሲሆነው ብስክሌቱ ከተሰረቀበት በኋላ ሌባውን መምታት ፈልጋለሁ ብሎ ለፖሊስ አስታወቀ። ያ ፖሊስ መኮንን ጆ ማርቲን የቦክስ አሰልጣኝም ስለነበር መጀመሪያ መዋጋት መማር አለበት ብሎ ወደ ቦክስ አስገባው። በአማተር ውድድሮች በፍጥነት ከፍ ካለ በኋላ በ1960 ሰመር ኦሎምፒክስ በሮም 175 ፓውንድ ምድብ የወርቅ ሜዳሊያ አሸነፈ። ከዚያም ወደ ፕሮፌሽናል ቦክስ ገባ። የመጀመሪያው የከባድ ሚዛን ሻምፒዮንነት በመጀመሪያ የፕሮፌሽናል ጨዋታዎች ወቅት ክሌይ በቦክስ ችሎታው ብቻ ሳይሆን በአስደሳች ንግግሩና ባህሪው ታወቀ። እኔ ታላቁ ነኝ፣ I am the greatest ይል ነበር። እንዲሁም እንደ ቢራብሮ በራለው፣ እንደ ንብ እዋጋለሁ በማለት የራሱን ችሎታ ይገልጽ ነበር። ብዙ የቦክስ ባለሙያዎች ግን በመጀመሪያ አልተቀበሉትም። እጆቹን ዝቅ አድርጎ ይጫወት ነበር። ከመመታት ይሸሽ ነበር እንጂ በተለመደው መንገድ አይንቀሳቀስም ነበር። ሶኒ ሊስተንን ማሸነፍ የካቲት 25 ቀን 1964 ክሌይ የዓለም ሻምፒዮኑን ሶኒ ሊስተን ተገናኘ። በዚያ ጊዜ ሊስተን የዓለም ላይ ከሁሉም አስፈሪና ኃይለኛ ቦክሰኞች አንዱ ተብሎ ይቆጠር ነበር። ክሌይ እጅግ ዝቅተኛ ዕድል የተሰጠው ተወዳዳሪ ነበር። ነገር ግን በቦክስ ታሪክ ከታላላቅ አስገራሚ ድሎች አንዱ ተከሰተ። ከ6 ዙር በኋላ ሊስተን ተወግዶ ክሌይ አዲሱ የዓለም ሻምፒዮን ሆነ። ከዚያም 2 ቀን በኋላ የኔሽን ኦፍ ኢስላም ትምህርት መቀበሉን አሳወቀ። መጋቢት 6 ቀን 1964 በመንፈሳዊ መሪ ኤልጃህ መሐመድ የተሰጠውን ሙሐመድ አሊ የሚለውን ስም ተቀበለ። የቦክሱ አገዛዙ በቀጣዮቹ 3 ዓመታት አሊ ቦክስን በሙሉ ተቆጣጠረ። ፍሎይድ ፓተርሰን፣ ጆርጅ ቹቫሎ፣ ሄንሪ ኩፐር፣ ብሪያን ለንደን፣ ካርል ማይልደንበርገር ያሉ ታዋቂ ተወዳዳሪዎችን አሸነፈ። በ1965 ከሊስተን ጋር በድጋሚ ተጫውቶ በመጀመሪያ ዙር በኖክአውት አሸነፈው። 1966 ከክሌቨላንድ ዊሊያምስ ጋር በተደረገው ጨዋታ ከ100 በላይ ትክክለኛ ምቶችን በማሳረፍ ከታላላቅ የህይወቱ አፈጻጸሞች አንዱን አሳየ። መሐመድ አሊ የቪየትናም ጦርነት የሰራዊት ጥርን በመቃወም በ1967 ዓ.ም የቪየትናም ዋር ጦርነት በከፍተኛ ደረጃ የተካሄደበት ባለበት ጊዜ መሐመድ አሊ ወደ የአሜሪካ ጦር ኃይል ለመግባት የተሰጠውን ጥሪ አልተቀበለም። አሊ ይህንን ውሳኔ በሃይማኖታዊ እምነቱ ምክንያት እንደወሰነ ገለጸ። ከዚህ በፊትም በታዋቂነት የተነገረው ንግግር ተናግሮ ነበር። ከቪየትናም ጋር ምንም ጠብ የለኝም። ይህ አቋም በዚያ ዘመን በብዙ አሜሪካውያን ዘንድ ከፍተኛ ተቃውሞ አስነሳ። ሻምፒዮንነቱን ማጣት የአሊ ውሳኔ ከባድ ውጤት አመጣ። የዓለም ሻምፒዮንነት ማዕረጉ ተወሰደበት። በአሜሪካ ውስጥ በሁሉም የቦክስ ኮሚሽን እንዳይጫወት ታገደ። በፍርድ ቤት ተከሰሰ። ሰኔ 20 ቀን 1967 በጦር ምልመላን በመቃወሙ ጥፋተኛ ተብሎ ተፈረደበት። 5 ዓመት እስራት ተፈረደበት። ቢሆንም በዋስ ላይ ነፃ ሆኖ ቆየ። ከ4 ዓመታት በኋላ ጉዳዩ ወደ ሱፕሪም ኮርት ኦፍ ዘ ዩናይትድ ስቴትስ ደረሰ እና ፍርዱ ተሰረዘ። ከቦክስ ውጭ ያለው ተጽዕኖ በ1960ዎቹ መጨረሻ አሊ ከቦክሰኝነቱ በላይ የማህበራዊ ተጽዕኖ ያለው ሰው ሆነ። በተለይም በአሜሪካ ሲቪል ራይትስ ሙቭመንት የጥቁሮች ኩራትና እኩልነት የሚወክል ምልክት ሆነ። ብዙ ሰዎች አሊ ለጦርነት ተቃውሞና ለሰብአዊ መብት ትግል የሚቆም ጀግና እንደሆነ ተመለከቱት። በ1970 ዓ.ም አሊ እንደገና ወደ ቦክስ ተመለሰ። ነገር ግን ከቦክስ ርቆ ያሳለፈው 3 ዓመት ከአቅሙ ላይ ተጽዕኖ አሳድሮ ነበር። ቀደም ሲል ያለው ፍጥነትና ቀልጣፋ እንቅስቃሴ በመጠኑ ቀንሶ ነበር። ሆኖም የመጀመሪያዎቹ 2 ጨዋታዎችን በድል አጠናቀቀ።
ፋይት ኦፍ ዘ ሴንቸሪ መጋቢት 8 ቀን 1971 ከጆ ፍሬዘር ጋር ተገናኘ። ይህ ጨዋታ ፋይት ኦፍ ዘ ሴንቸሪ ተብሎ ተጠራ። በዚያን ጊዜ ሁለቱም እጅግ ታዋቂ ነበሩ እና ዓለም ሁሉ በትኩረት ተከታተለው። ከ15 ዙር በኋላ ፍሬዘር በውሳኔ አሸነፈ። ይህ በአሊ ፕሮፌሽናል ሕይወት ውስጥ በጣም አስፈላጊ ሽንፈት ነበር። ኬን ኖርተን ከፍሬዘር ሽንፈት በኋላ አሊ 10 ተከታታይ ድሎችን አስመዘገበ። ነገር ግን በ1973 ከኬን ኖርተን ጋር በተደረገው ጨዋታ መንጋጋው ተሰበረ እና በውሳኔ ተሸነፈ። ከዚያ በኋላ በድጋሚ ተገናኝተው አሊ በድል ተበቀለ። መሐመድ አሊ ራምብል ኢን ዘ ጀንግል የቦክስ ታሪክ የቀየረ ጨዋታ። ከኬን ኖርተን እና ጆ ፍሬዘር ጋር ያደረጋቸውን ጨዋታዎች ካጠናቀቀ በኋላ መሐመድ አሊ በ1974 ዓ.ም የዓለም ከባድ ሚዛን ሻምፒዮን ጆርጅ ፎርማን ለመገናኘት ተዘጋጀ። በዚያ ጊዜ ፎርማን በዓለም ላይ ካሉ ኃይለኛ ቦክሰኞቹ አንዱ ተብሎ ይታወቅ ነበር። ብዙ ሰዎች አሊ ይሸነፋል ብሎ ያምኑ ነበር። በዛየር ኮንጎ የተደረገው ታሪካዊ ጨዋታው ጥቅምት 30 ቀን 1974 በኪንሻሳ ተካሄደ። በዚያ ጊዜ በሀገሪቱ ዛየር ትባል ነበር። ዛሬ ግን ዲሞክራቲክ ሪፐብሊክ ኦፍ ዘ ኮንጎ ትባላለች። ከ60 ሺህ በላይ ሰዎች በስታዲየሙ ተገኝተው ነበር። በቴሌቪዥንም በዓለም ዙሪያ 1 ቢሊዮን ሰዎች እንደተመለከቱት ይገመታል። ኤዶፕ ስልት ብዙ ሰዎች አሊ እንደወጣትነቱ በፍጥነት የተንቀሳቀስ ይጫወታል ብለው ጠበቁ። ነገር ግን አሊ ሙሉ በሙሉ የተለየ ስልት ተጠቀመ። በገመዱ ሮፕስ ላይ ተደግፎ ቆመ። ፎርማንም በተደጋጋሚ እንዲመታው ፈቀደለት። ነገር ግን አብዛኞቹ ምቶች በመከላከል ወይም በማስወገድ ራሱን ይጠብቅ ነበር። ዓላማው ፎርማን እንዲደክም ማድረግ ነበር። ይህ ስልት ኤዶፕ ተብሎ ይታወቀ። የአሊ ታላቅ ድል። ከአምስተኛው ዙር በኋላ ፎርማን በጣም የደከመ ታየ። በስምንተኛው ዙር አሊ ድሉን ተጠቅሞ ፈጣንና ትክክለኛ ምቶችን አሳረፈ። ፎርማን ወደ መሬት ወደቀ። ዳኛው ቆጠራውን ሲጨርስ ፎርማን መነሳት አልቻለም። አሊ በኖካውት አሸነፈ። በዚህ ድል የዓለም ከባድ ሚዛን ሻምፒዮንነቱን እንደገና አገኘ። በአፍሪካ ያገኘው ፍቅር አሊ በዛየር ሲደርስ በብዙ ሰዎች እንደ ጀግና ተቀበለ። ህዝቡም አሊ ቦማይ ብሎ ይጮህ ነበር። የዚህ ቃል ትርጉም አሊ ግደለው ወይም አሊ አሸንፈው ማለት ነው። ይህ ጨዋታ በቦክስ ታሪክ ውስጥ ከሁሉም ታላላቅ ጨዋታዎች አንዱ ተብሎ ይቆጠራል። በከፍተኛው ዝና ደረሰ። ከራምብል ኢን ዘ ጀንግል በኋላ አሊ በዓለም ዙሪያ ያለው ዝና እጅግ ጨምሯል። ከቦክሰኝነቱ በላይ የባህል የፖለቲካና ማህበራዊ ተጽዕኖ ያለው ሰው ሆነ። ብዙዎች የ20ኛው ክፍለ ዘመን ከፍተኛ አትሌት እንደሆነ ይቆጥሩታል። መሐመድ አሊ ትሪላ ኢን ዘ ማኒላ ከጆ ፍሬዘር ጋር የመጨረሻው ታላቅ ጦርነት። ራምብል ኢን ዘ ጀንግል ድል በኋላ መሐመድ አሊና ጆ ፍሬዘር ለሶስተኛ ጊዜ ተገናኙ። ጨዋታው ጥቅምት 1 ቀን 1975 በማኒላ ፊሊፒንስ ተካሄደ። ይህ ጨዋታ በቦክስ ታሪክ ውስጥ በጣም ከባድና አስደናቂ ከሆኑ ጨዋታዎች አንዱ ነው። እጅግ ከባድ ውጊያ። በማኒላ ያለው ሙቀት እጅግ ከፍተኛ ነበር። ሁለቱም ተወዳዳሪዎች ከፍተኛ ጉዳትና ድካም ደረሰባቸው። ፍሬዘር በተለመደው ጠንካራ ግፊት ወደፊት ይገፋ ነበር። አሊ ደግሞ በፍጥነትና በትክክለኛ ምቶች ይመልስ ነበር። 14 ዙሮች ከተጫወቱ በኋላ ፍሬዘር አይኖቹ በጣም አብጠው ስለነበር አሰልጣኙ ጨዋታውን አቋረጠው። አሊ አሸነፈ። ከጨዋታው በኋላ መሐመድ አሊ ከሞት ጋር የቀረበ ነገር ካለ ይህ ነበር ብሎ ገለጸው። የመጨረሻዎቹ የሻምፒዮንነት ዓመታት። ከዚህ በኋላ አሊ የዓለም ሻምፒዮንነቱ ለተወሰነ ጊዜ ጠብቆ ቆየ። ነገር ግን እድሜው እየገፋ ሲሄድ ፍጥነቱና ምላሹ እየቀነሰ መጣ። በ1978 ከሊዮን ስፒንክስ ጋር ተጫውቶ በውሳኔ ተሸነፈ። ይህ ብዙዎችን አስገረመ፣ ምክንያቱም ስፒንክስ በፕሮፌሽናል ደረጃ ገና አዲስ ነበር። ከ7 ወራት በኋላ በድጋሚ ተገናኝተው አሊ በውሳኔ አሸነፈ። በዚህም ለሶስተኛ ጊዜ የዓለም ከባድ ሚዛን ሻምፒዮን ሆነ። ወደ ጡረታ መቅረብ። በ1980 አሊ ከላሪ ሆልምስ ጋር ተጫወተ።
ሆልምስ በወጣትነትና በጥንካሬ የተሻለ ነበር። ሙሐመድ አሊ በጨዋታው በጣም ተቸገረ እና ከ10ኛው ዙር በኋላ ጨዋታው ተቋረጠ። በ1981 ዓ.ም ደግሞ ከትሬቨር በርቢክስ ጋር ያደረገው ጨዋታ የመጨረሻ የፕሮፌሽናል ጨዋታ ሆነ። ከዚያም ከቦክስ በይፋ ተሰናበተ። የኋለኛው ህይወቱ በ1984 አሊ ከፓርኪንሰን ዲዚዝ ጋር ተመሳሳይ የሆነ የነርቭ ችግር እንዳለበት ታወቀ። ምንም እንኳን በጤናው ላይ ችግር ቢኖርም በሰብአዊ ስራዎችና በበጎ አድራጎት ተሳትፎውን ቀጠለ። በ1996 ሰመር ኦሎምፒክስ መክፈቻ ስነ ስርዓት ላይ የኦሎምፒክ ጀምቦ መሸከም በዓለም ዙሪያ ብዙ ሰዎችን አስደነቀ። ሞትና ውርሱ ሰኔ 3 ቀን 2016 አሊ በ74 ዓመቱ አረፈ። በዓለም ዙሪያ መሪዎች፣ አትሌቶች፣ ሚሊዮኖች የሚቆጠሩ ሰዎች አክብሮታቸውን ገለጹ። ዛሬ ሙሐመድ አሊ እንደ ታላቅ ቦክሰኛ፣ የሰብአዊ መብት ተሟጋች፣ የጦርነት ተቃዋሚ፣ የእምነትና የመርህ ሰው ተደርጎ ይታወሳል። ብዙ ሰዎችም እሱን ዘ ግሬተስት ታላቁ ብለው ይጠሩታል።